ሰላም ቤተሰቦች እንዴት አላችሁ? በዛሬ ቪዲዮ የአማርኛ ፊደሎችን ወደ ታች ማንበብ እንለማመዳለን ማለት ነው። የአማርኛ ፊደሎችን ወደ ታች ከመጀመሪያው ጀምረን እንደዚህ ወደ ታች እናነባለን ማለት ነው። እነዚህን ፊደሎች እስከ መጨረሻው ነው የምናነባቸው። ይህንን ቪዲዮ እስከ መጨረሻው በመከታተል የአማርኛ ፊደሎችን የማንበብ ፊደሎችን የመለየት ግንዛቤያቸውን ከኛ ጋር ጨምሩ ማለት ነው። አዲስ ተመልካቾች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ላይክ ኮመንት በማድረግ እኛን ደግሞ ድጋፍ እንድትሰጡን እንጠይቃለን። በተጨማሪም አዲስ ተማሪዎች መማር የምትፈልጉ ኦንላይን አስተማሪ ተመድቦላችሁ መማር የምትፈልጉ ተማሪዎች ካላችሁ በዚህ ከታች ላይ በምታዩት ስልክ ቁጥር እኔን ብታገኙኝ ኦንላይን ትምህርት የምትማሩበትን አስተማሪ ተመድቦላችሁ በግል የምታጠኑበትን በሚመቻችሁ ሰዓት እሱን ደግሞ እኔ አመቻቻለሁ ማለት ነው። አሁን ፊደሎችን ወደ ማንበብ እንሄዳለን ማለት ነው። አሁን ከአማርኛ ፊደል ገበታዎች እንግዲህ የመጀመሪያው ሀ ነው። ሀ ለ ሀ መ ሰ ረ ሰ ሸ። እንደግመዋለን። ሀ ለ ሀ መ ሰ ረ ሰ ሸ ሸ። እሺ እዚህ ጋር ያሉ ፊደሎችን እንቀጥላለን። እነዚህ የፊደል የመጀመሪያ ፊደሉም አንደኛ ፊደሎች ናቸው። ቀ በ ቨ ተ ቸ ሀ ነ ኘ። እንድገማቸው። ቀ በ ቨ ተ ቸ ሀ ነ ኘ። እሺ ሁለተኛ ፊደሎችን እናነባለን። አሁን የአማርኛ ሁለተኛ ፊደል ላይ የሚገኙ ፊደሎች እነዚህን ይመስላሉ። አሁን እቺ ሁ ነች። እዚህ ጋር ሀ ብለን ሁ ነው የምንለው። ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቡ ቱ ቹ ሁ ኑ ኙ። አንድ ላይ ፊደሎችን አሁን ስታያቸው የሆነ ወጥ የሆነ ድምጽ አላቸው። ኡ የሚል ፊደል ማለት ነው። አሁን ይሄ የአንደኛ ፊደሎች ስታነቡት ሀ ለ ሀ መ ስትሉ የሆነ የሚል ድምጽ አለው። ሁለተኛ ፊደሎች ደግሞ ኡ የሚል ድምጽ ነው ያላቸው። ሁ ስትሉ ኡ፣ ሉ፣ ሁ፣ ሙ፣ ሱ ስንል የሚያስከትለው ድምጽ አናባቢ ድምጽ ተመሳሳይ የሆነ አናባቢ ድምጽ ኡ የሚል አለ። አሁን ሶስተኛ ፊደሎች ደግሞ ኢ የሚል ድምጽ ነው ያላቸው። እነሱንም ደግሞ እያነበብን እንያቸው እስኪ። ሂ ስንለው ኢ ያለው ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ፣ ሺ፣ ቂ፣ ቢ፣ ቪ፣ ቲ፣ ቺ፣ ሂ፣ ኒ፣ ኒ ኒ። አራተኛ ፊደሎች አ የሚል ድምጽ አላቸው። አ ሀ ስንል አ፣ ላ አ፣ ሀ ማ ሳ ራ ሳ ሻ ቃ ባ ቫ ታ ቻ ሀ ና ኛ። አምስተኛ ፊደሎች ኤ የሚል ድምጽ አላቸው። ኤ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቬ ቴ ቼ ሄ ኔ ኜ። ስድስተኛ ፊደሎች ደግሞ እ የሚል ድምጽ አላቸው። እ እናያለን። ህ ስንለው መጨረሻ ላይ እ፣ ል ስንል ለና እ እ፣ ህ ል ህ ም ስ ር
ስ ሽ ቅ ብ ቭ ት ች ህ ን ኝ ሆ። ሰባተኛ ፊደሎች ደግሞ ኦ የሚል ድምጽ አለ። ሁሉም ተመሳሳይ ናቸው። ኦ የሚለውን ድምጽ እንዴት ነው የሚጠቀመው? ይሄ ፊደል ሰባተኛ ፊደሎች እንዴት ነው ኦ የሚለውን የሚጠቀሙትን የሚለው አንዱ የተወሰነ 4-5 ፊደሎች ከተረዳችሁ ከዛ በኋላ 20 ምናምን ፊደሎች ተመሳሳይነት ስላላቸው በዛው ልክ መረዳትና ማንበብ ትችላላችሁ ማለት ነው። እስኪ እንጀምር። ሆ ይላል እዚህ ጋር ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቮ ቶ ቾ ሆ ኖ ኞ። እነዚህን ፊደሎች በዚህ መልኩ አንብበናል። ቀሪ የተወሰኑ ፊደሎች አሉ። እነዛን ፊደሎችና ደግሞ ዛሬ ተምራችሁ ወይም ከነዚህ ፊደሎች በጣም የሚያስቸግሯችሁን ፊደሎች ኮመንት ላይ እናንተ አስቀምጡልኝ። እነሱን ፊደሎች በደንብ እሰራላችኋለሁ። አብዛኛው ከሚማሩ ተማሪዎች የሚያስቸግሩ ፊደሎች አሉ። አሁን ለምሳሌ እነዚህ ፊደሎች የረ ቤት ረ ፊደሎች፣ እነዚህ በፊደልና ቨፊደል እነዚህ በጣም ይቸገራሉ እና ልክ እናንተም እንደዚህ የሚያስቸግሯችሁ ፊደሎች ካሉ ኮመንት ላይ ጻፉልኝና የነዛን ፊደሎች በደንብ በትኩረት ጥርት አድርጌ ይሰራላችሁና ጥሩ ግንዛቤ እናንተ ማግኘት ትችላላችሁ። ቤተሰባችን ስለምትሆኑ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮመንት ላይ ደግሞ ዛሬ እድሉን ሰጥቻችኋለሁ። የሚያስቸግሯችሁን ፊደሎች እና በጣም ለመረዳት የዳገታችሁን ፊደሎች ኮመንት ላይ አስቀምጡልኝ። እናመሰግናለን። አዲስ ተማሪዎች በዚህ ስልክ ቁጥር ብትደውሉልኝ እኔን ማግኘት ትችላላችሁ። ሰናይ ጊዜ ከእናንተ ጋር